አያያዙ ሬንጅ እዚህ ጋር ያለው የሚደረገው ልዩነት 8 ነጥብ ከዛ ነው ውስጥ ከሆነ 6 እዚህ ጋር ከሆነ 4 እዚህ ጋር ከሆነ 0 ማለት ነው የሚሆነው። እኛ ይሄኛው በደንብ ማድረግ ሳይሆን ይሄኛው መጠቀም አንችልም። ኤክስ ያደረገው ማለት ፉሊ መጠቀም አንችልም። እዚህ ጋር ደግሞ ላይ ማለት ነው ቦክስ ነገር ብላክ እና ፒንክ አለ። እዚህ ጋር ደግሞ ፒንኩን ፉሊ ያናገኘው ብለን ፒንኩን አናገኘው ፎርማት ይሄኛው ኤክስ ነው ማለት ነው። ከፋክ ማለት ስለማንችል ያው የኛ ራሳችን ስትራቴጂ መጠቀም ስላለብን ማለት ነው። እኛ የትኛው ነው ያደረግነው እዚህ ጋር ክሪም ላይ ማለት ነው። እኛ ስንሰራው ሁለት ሮቦቶች ነው የምንሰራው በራሳችን የምናገኘው ነጥብ ይሄኛው 6ቱን እና ደግሞ አንዱንና ሁለቱን እናገኛለን ብለን እናስባለን። ከነዚህ ካሉት ነጥቦች ማለት ነው። የመጀመሪያው ሮቦት ሮቦት ትንሿ ሮቦት ነች ማለት ነው። ሁለት ሮቦቶች ነው። እዚህ ጋር ራሳችን ፖይንታችን እዚህ ጋር ነው። አንዱ በዚህ ጋር የሚቀመጠው አንዱ ደግሞ በዚህ ጋር ነው የምናስቀምጠው ማለት ነው። እቺ ነው በዚህ ጋር ተባለ ሲጀምር እንደዚህ ማለት ነው። ለጀምረው ማለት ነው የሚሆነው። ከዛም በኋላ የሚኛው ከሆነ በኋላ እቺኛዋ በዚህኛው ፓርት ነው እቺኛዋ የምታያችሁ ታስተያየችን እዚህ ጋር ሁለት ስትራቴጂ ተጠቅመናል። ሁለት ነው የመጀመሪያው ምንድነው እዚህ ጋር ያሉት አረንጓዴዎች እየፈነቀለ የሚሆነው ቢሰበሰባሰቡ ነበር። ግን እንደ ስትራቴጂ ፉንክሽን ለምን ፉንክሽን ሆነ ሊሆን ይችላል። እዚህ ጋር የመጀመሪያው እዚህ ጋር አረንጓዴ 1 2 3 4 5 6 7ቱንም አናገኝም በመሰረት ማለት ነው። ቅድም ያልኳችሁ እዚህ ጋር በተለ ማለት ነው ሁለት ነው የምናገኘው ግን 7 ናቸው። 7 ሲባዛ 2 ማክሲመም 14 ፖይንት ነው ማለት ነው የምናገኘው በዚህኛው ኬዝ ማለት ነው። ነገር ግን በዚህ ጋር የምንለካት ከሆነ 1 2 3 ቀዮች አሉ። እነዚህ 3 ቀዮችን የምናስገባ ከሆነ እዚህ ጋር አንድ ያለው እዚህ ጋር አረንጓዴዎች ሁለት ነው የሚል ነው ማለት ነው። 4 ያለው 6 ነጥብ አይደል እዚህ ጋር 6 ፖይንት ነው ይላል። 6 ታይምስ 4 ማለት 24 ስለዚህ እዚህ ጋር ስንት ጋር አለ ማለት ነው 10 ነጥብ አለ ማለት ነው። ስለዚህ ይሄኛው ነው ፕሪፈር የምናደርገውና ይሄኛው በዚህ በኩል የሚዞረው ፓርት ማለት ነው። ከዛ ትልቁ ፖቴንሻል ይሄኛው ደግሞ ሁለተኛው ማለት እዚህ ጋር የሚጀምረው ፓርት ማለት ነው። ይሄኛው ማለት ነው 33 ሴንቲሜትር ነው። እሺ 30 በ30 በቁመቱ 50 ነው። 30 በ30 እሺ ስለዚህ ማለት ነው አሁን እሺ ይሄኛው ለዚህኛው ያቺኛው ያተጠቀሙበት ይሄኛው ስትራቴጂ ኮድ ይሆናል ለጥፋቱ ማለት ነው። ለምሳሌ እሺ ይሄኛው ነው በእኛ በተከተለው ስትራቴጂ እንዲያቀፍ ያደረገበት ምክንያት የሚገፋው ከሆነ አይዞን ይሾልክበታል ወይ ይወድቅበታል ሲመለስ ማለት ነው አይደል? ስለዚህ ለዛኛው ነበር ይሄኛው ግራፉን የተጠቀመው ማለት ነው። ይሄኛው አንተ ያልከን ሐሳብ በዚህ ነው የሚሆነው ዘቤስቴጅ ማለት ነው። ያው ከፍ ይላበቃ ጋር ሲደርስ ሙሉ ደቦል ይዞት ይገባል እና የሚሻለው ከዛሬ ካየነው የተሻለው ስትራቴጂ ፈጣን ነው የምንለው እሱ አካሄድ ነው። ግራ በራሱ የሰራው የቴስት ይዞ እሱ ራሱ ከጊዜ ራሱ ደቂቃ ስለሆነ ያላችሁ 1 ደቂቃ ተጨምሯል። አዲሱ 3 ነው አይደል? 1 ደቂቃ መዘጋጀት 2 ደቂቃ መቆየት ስለዚህ 2 ደቂቃ ስለሆነ ጊዜያችሁ ለመጠቀም ቢሆን ይሻላል። ስለሆነ ያኛው በአረንጓዴ እንደ ሀሳብ ግራበሩ ሊቀነስ ራሱ ክፍት ሆኖ እየገፋ ግን እኔ እንደ ሀሳብ ነው እንደ አድቫይስ ማለቃችሁ እንጂ ይሁን እያልኩ አይደለም። ግዴታ እኛም የምንቀበለው ነው። ምክንያቱም ቅድም እንዳልኩ ግሪፐሩን የምናገዛችሁ እንደሚወጡ የተሰራተ ዲዛይን ስለሰጡ ነው። ይሄኛው ከሆነ ግሪፐር ያስፈልገንም ይሄ ራሱ መሆን ስለሚችል ወጪ መቀነስ እንችላለን። ሌላው ደግሞ አንተ እነሱ ቴክኒካል ባለሙያዎች የምትመግባቸው ነገሮች
ግን ደግሞ መሰብሰቡ ደግሞ በሰልፍ የራሱን ጥቅም አለ። እናንተ ደግሞ ጥቅምና ጉዳት የምትበላችሁ መኖሩም በነገራችን ላይ ጥቅም አለ። ጥቅም በጣም አሪፍ ነው። እንጂ እኛ ከመጀመሪያም ጀምረን ብዙ ኤክስፐሪመንት አድርገናል። በካሜራ እንጠቀም ማሽን ለርኒንግ ሞክረናል። ከዛ በሴንሰሮች መጠቀም ከለር ሴንሰሮች ተጠቀም ግራበር አድርገንበታል። ግን ግራብ ሲያደርግ ሰርቮ ሞተር ራሱ ጊዜ ይፈጃል። ገና ሄዶ እዛ ጋር አንዳንድ እየለቀመ በ2 ደቂቃ አይጨርስም። አሁን እኛ እንትን ያለው የደረሰበት ከግራበር ይልቅ እየገፋው መግፊያው ሰፋ በአንድ ሻት በቃ እዚህ ጋር መጥቶ ቀኞቹ ሰብስቦ ሊከቱ ይችላል። ኢረር ካልተፈጠረ ትልቅ ቦታ ያስነበር በእኛ በእንትን ጊዜ የተማሩ በድንጋይ ዘመን ኮምፒውተር ራሱ ለማየት ብርቅ በነበረበት ሰዓት አሁን እናንተ ግን ላኪ እንደዚህ አይነት ሰዎች አጠገባችሁ ይህ እኛ በስም ሮቦት ሲባል የምናውቀው እንጂ እና በሞር ራሳችሁን አስተምሩ። ከማንም በላይ አሁን በእጅ ነው፣ ትምህርት ቤት እጅ ላይ ነው፣ ዩቲዩብ ላይ ነው። እኛ ራሳችን የሚያስተማሩ ብዙ ነገሮች ነው። እድለኞች ናቸው እንደዚህ አይነት ለመኖር ናቸው እና በብቱ አሪፍ ነው። ከጠበቅነው በላይ ነው ራሱ ይሰራቸው ሞር ደግሞ ፕሮግራም ፎር ሮቦቲክስ ስቱደንት ሪፐር መንገድ ላይ እነሱ ደግሞ በጣም እጅግ በጣም ደስ ይላል። ይሄ ነው ማለት ዜግነት ኃላፊነት መውጣት እንደዚህ ነው። ዘመኑ የቴክኖሎጂ አጋጣሚ ታይዋን ነው ሲማር እነሱ ታይዋን ታውቃላችሁ፣ በዓለም ላይ ሲሊከን አቅራቢ ሙስ ብቸኛ ባል ማጠፋል። ሲሊከን ደግሞ ኤቭሪ ኤሌክትሮኒክስ ማለት ነው። እና እዛ ጋር የእነሱ ወጣቶች የሚሰሩት እኛ በጣም ፊልድ የሚያደርገን የነበረ ተማሪዎቹ ዲግሪ መመረቂያ የሚሰሩት ሰው አልባ መኪና ነው። ዲግሪ ዝም ብላ ትሽከረከር እንዳይመስላችሁ 20-30 ሰው ግቢውን ይዞ ፊል ያደርጋል። እኛ ጋር ይሄንን አሁን ያ ፊልድ አሁን ሳይሆን ያየ እዚህ ጋር ፕራክቲካል እየሰራ ነው። እነዚህ ልጆች አሁን ያን መኪና መስራት ይችላሉ። ዲግሪ ፈርስት ዲግሪ ሲመረቁ ሰው አልባ መኪና ቬሪ ኢዚ ሳይንስ ቢሃይንድ ጊዜ ነው ኤሌክትሮኒክስ ኤአይ ሮቦቲክስ ማለት ነው። እና የእናንተ ብቱ ያደረጋችሁት ያለን ነገር ትንሽ ግምት እንዳሰጡት እኛ ልጆች ብቻ ነው እናደርጋለን። ትራንስፖርት እናመቻችላቸዋለን። በተቻለ አቅም ይህን ውድድር ውጤታማ ሊሆን እናንተንም እንዲያስመሰሉ ነገራችን ማሸነፍ ብቻ ነው። ማሸነፍ ሌላ ነገር ነው። እኔ በዛ ነው እሱ ሌላ ነገር ግን አሁን ልጁ ሲገልጽ እርግጠኛ ነው ደስ ብላቸዋል።
አሁን እኔ እንደዚህ አድርጎ እንደዚህ ኢንጂነሪንግ ተማሪዎችም እንደዚህ አይገልጹም። እኛ ተማሪዎች ማለት እንደዚህ አይነት ነገር ማሳየት ሾው ስለሆነ በጣም ታንኪ አድርጎ ለማዘጋጀት ጥሩ እዛው ላይ ጊዜ ያለው ሰክሰስፉል ለማለት አሁን ሁሉም ያላችሁ ለሶስቱ ሁሉም ነገር አድርጉት። እኛ የምናስበው እንደ ሀገር ሁሉም ሰው ከሚወክለው ሰው የተሻለ ነገር እዛ ቦታ ላይ መጥቶ ስምም ደግሞ ጥሩ ስም ነው ያስመጣ እዛ ውስጥ እንደዚህ ያለ የሚባል አይነት ሆኖ ወልዱ ላይ ተሳትፈን ብንመጣ ደስ ይላል። እሱ ከጎናችሁ ሁሌ በርቱ እንመጣለን። የጎደሉ እቃዎችን አብዛኛ ነው እናደርጋለን። ካሱሽም አለ ቶሎ እንዲደርሱ የሚደርሱበት ነገር እሱን ጋብዛ መሆን እንደምናደርግ እንዴት እንዲሏቸው በቃ ጊዜ ይፈልጋል። ኦልሬዲ ስልክ የምንለዋወጥና አንዳንድ ነገር ኦፊሻሊ አሁን ሰዎች ወጥተዋል ምናምን እነሱ ወደ አዲስ አበባ እየተመለሱ ነው። አይ ሙሉ ስለምንሄድ ቢያንስ ካሁን በኋላ ትንሽ ነገር ነው የቀረብ በአራት ምናምን ትመጣለች ተብለናል አይደለም። አሁን ቀን ስንት እንደሆነ አይ ዶንት ኖ አርብ ነው ዞሮ የዚህ ሳምንት አንድ ቀን ቀድመን ሐሙስ ወይ ሮብ ነው የምንሄደው። እንደዛ ስለሆነ አሁን ትንሽ ኮመንት ምናምን ሰጥተውናል። ቪዲዮ ላይ እንዳያችሁ ትንሽ ቪዲዮ ምናምን ኮመንት ሰጥተውናል። የተለያዩ እቃዎችም ሰጥተውናል። ያንን ተምረን አሁን ሞር አድቫንስድ አድርገን ነው መሳሪያ ያሰብነው። ይሄኛውን ስራ እናሳያችሁ እንችላለን። ስትራቴጂውን እንትን ብለናል፣ ቀይሰናል። ዋት ቀንሰናል። ስለቀየስ ነው ስትራቴጂ መጨረሻ ቀን ስለሆነ የሚለቀው ልናሳያችሁ እንችላለን። ይሄን ነገር ከፓርት ስለሆነ የምንለቀው ሙሉን እንድታዩልን እንላለን። እናመሰግናለን። ስለ ሩሚ ደግሞ ሌላ ቪዲዮ እንለቃለን። አይ ቲንክ አሁን ነገር ነው የምንቀርጸው፣ እሑድ እንለቃለን። ስለዚህ ከሳምንት በኋላ ነው የሚለቀቀው። እናመሰግናለን። አብራችሁ ነው። እናመሰግናለን። መጥቷል እኮ አሁን አሪፍ ነው። ሄደ እዚህ ጋር ባካሩ መጣጣው ያለበት እንዲህ ነው በቃ መቆም ያለበት። ማርያም አሪፍ ነው፣ ግን ትንሽ ወደዚህኛው መጣ እንዲል ካለ ይሄኛው ፓርት ተመሳሳይ እሱ ለዚህኛው አይደለም፣ እሱ ለዛኛው ነው። ገባኝ መስላለህ። እኔ ለዚህኛው መስሎኝ ነው። ማርያምን እኔ ለዚህ መስሎኝ ፍስ ከዛ ቀጣይ ደግሞ ዛሬ እንትን አለን ወደ ኦርቢት እንሄዳለን። ኦርቢት እዛ የሰለጠንበት እንሄዳለን። እዛ ፒቺንግ ዴክስ ምናምን ስላለ እንትና ነው የሚሰራው። ፕሬዘንቴሽኑን የሚያደርገው ብሩክ ነው። ያን የሚቀርጽላቸዋል ምናምን ይለቀቅላቸዋል ከዚህ ጋር ብዬ አስባለሁ። የእነሱም ባይሆን ላሳያችሁ የእነ ብሩክ ማለት ነው። ኖርማል እዛ ጋር ከታዩዋችሁ እዛ ጋር ነው እየሰሩ ኖርማል ላቅርብላችሁ እና እዛ ጋር ነው እየሰሩ ያሉት እነ ብሩክ። እኔ ደግሞ እዚህ ጋር ለቪዲዮ ቤት ሲረብሽኝ እዚህ ጋር መጥቼ እንትን እያለሁ ያው እየሰሩ ወደ እነሱ እንሂድና ቦርዱ ምናምን ላሳያችሁ። አዲስ ስትራቴጂ ምናምን ስለሆነ ሙሉ እንትን ላሳያችሁ። ሙሉ ያው ብሩክ ጎዳን ማን ይልካል። ያው ያኛው ብሩክ ደግሞ ያው እንዳለሽ
እየሰሩ ነው ይላል። ስንት ኢረር አለ መሰላችሁ? ዝም ብሎ የሚወጣና ይመስላችሁ። አሪፍ ነው። ይሄ እዛ ጋር ደግሞ እየሰሩ ነው እንትኑን እቅድ ይላል ማለት እየሰሩ ነው። እዛ ጋር እቅዱ ነው ሙሉ እየሰሩ ነው። እና ፋሚላንስ እዚህ ነው ዛሬ የምንገኘው። በኋላ ወደ ኦርቢስ እንሂድ ቀርጬ አስገባላችኋለሁ። እያያችሁ ላይክ ሰብስክራይብ እያደረጋችሁ እናመሰግናለን። ይላል ስለዚህ መጠቀም የሚችለው ሁሉ በዛ ነው። ዳታቤዝ ሲስተም ያላችሁ ደግሞ ኢንተርኔት ቤዝድ ያለው ኢንተርኔት ቤዝድ መጠቀም የሚፈልግ ከሆነ ቀስ ተጀምሮ ሲባል ማለት ነው። ለምሳሌ የተማሪ ክላስ መምህር አለ። ሰሚት ሲያደርግ ያ ነገር ለማን ይደርሰዋል? ለክላስ ቲቸር ደርሷል፣ ለስልጣኔ ማለት ነው። ያ ስልጣኔ ግን ኢዲት ማድረግ አይችልም። ምን ማድረግ ነው የሚፈልግ የሚችለው? ያንን የሰጠውን መረጃ ኢዲት መደረግ እንኳን ካለበት ለማን ነው የሚችለው ማለት ነው? ጋሻ እየበቆነ ለምሳሌ ማርያም ጋሻ እየለ የዚህ ተማሪ ውጤት ተሳስቶብኛል ያለን ተመልከቱ እንጂ